በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ውድ የድሬዳዋ ኦርቶዶክሳውያን በሙሉ። እስቲ ይህችን ቪዲዮ አይተን እንመለስ። አባቱ አብ እግዚአብሔር አምላክ የምወደው ልጄ ያለው እናቱ ድንግል ማርያም እርሱን ስሙት ያለችው እርሱን ደግሞ እውነተኛ በር፣ እውነተኛ ሕይወት፣ እውነተኛ መንገድ ነኝ ያለው እሱ ነው። አየህ ወዳጄ፣ ታዲያ ስለምን ሌላ መንገድ ትፈልጋለህ? ስለምን ሌላ ሕይወት ትሻለህ? ስለምን ሌላ በመላእክት በኩል በጻድቃን በኩል በሃይማኖት በኩል የሰላም ሕይወት ትጥራለህ? ወዳጄ እውነት ያለው በመላእክትም በኩል የኃጢአትን ስርየት አታገኝም። በጻድቃንም በኩል የኃጢአትን ስርየት አታገኝም። የኃጢአት ስርየት ያለው ኢየሱስ በመስቀል ላይ በተሰቀለው ሥራ በማመን ብቻ ነው። ስለዚህ አንድ የምሥራች አለኝ ለድሬዳዋ ሕዝብና ነዋሪ፣ ኢየሱስ ክርስቶስ ይወዳችኋል። እንዳያችሁት የፕሮቴስታንት ተከታይ የሆነውን ወንድማችን በድሬዳዋ ልዩ ስሙ ሰይዱ አካባቢ ይህ የቅስቀሳ ስራቸውን በሚሰሩበት ሰዓት ያገኘሁት ቪዲዮ ነው ማህበራዊ ሚዲያ ላይ ሲዘዋወር። ያው እንደ አንድ ኦርቶዶክሳዊ ወጣት መልስ ለመስጠት ነው የመጣሁት። ምክንያቱም ዝም ማለት ራሱ አለማወቅ ስለሚመስላቸው እነሱ ያው ዝም ያለው ስለማናቅ አይደለም። እና ልጁ እዚህ ጋር ምንድን ነው የሚለው በመላእክት በጻድቃን መዳን የለም ነው እና እሱን ፈልጋችሁ አትሂዱ እዚህ ነው ያለው እያለ ነው። እኛ ደግሞ እኛ ጋር ያለው እኛ መልሳለን እያለ ነው። ስለ ጻድቃን አማላጅነት፣ ስለ ቅዱሳን አማላጅነት በብሉይ ኪዳንም በአዲስ ኪዳንም የተጻፉ ብዙ መረጃዎች አሉን በኦርቶዶክስ ቤተክርስቲያን። ስለዚህ ከነዛ ውስጥ መካከል አንዳንድ ጥቅሶችን እንጠቅሳለን ከብሉይ ኪዳን በመውሰድ በመፈልግ መጽሐፈ ኢዮብ ላይ ምዕራፍ 42 ከቁጥር 8 ጀምሮ ያለውን ብናነብ እነዛ በኢዮብ ዘመን የነበሩ ሰዎች እግዚአብሔርን ባስቸገሩት ጊዜ እግዚአብሔር ምን አላቸው? መስዋዕት ሊሰውለት በመጡ ጊዜ መስዋዕታችሁን ወደ ኢዮብ ይዛችሁ ሂዱ፣ ኢዮብ ደግሞ ወደ እኔ ያቅርብልኝ ብሎ ሰው እንደሚመርጥ አሳይቷቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ይመርጣል ስንል ቅዱሱን ይመርጣል፣ ጻድቁን ይመርጣል። ይሄ እንደኛ በኃጢአት የተጨማለቀውን ሰው ሳይሆን እውነት ጻድቁን መርጦ ይፈልጋል። በሱ በኩል እንድንድን ይፈልጋል። በሱ በኩል ለእሱ እንድንቀርብ ወደ እግዚአብሔር ስንቀርብ ንጹህ ሆነን መቅረብ ስላለበት፣ ስለዚህ ጻድቁ ኢዮብ መስዋዕታቸውን አቅርቦ ከእግዚአብሔር ጋር አስታረቃቸው እናያለን። በብሉይ ኪዳን አንዱ ማሳያ ይሄ ነው። በሌላው በአዲስ ኪዳን ዮሐንስ ወንጌል ምዕራፍ 15 ከቁጥር 16 ከ18 ያለውን ብናይ ኤልያስ ዝናብን ያዘነበበትን ሁኔታ እናያለንና ማንኛውም ሰው ተነስቶ በዚህ ጋር ስለጸለየ መጽሐፍ ቅዱስ ስላነበበ ስለተነሳ ስለበረጠ እዚህ ጋር ዝናብ ማዝነብ ከእግዚአብሔር ጋር መነጋገር አይችልም። እና ያው ለመልስ ያክል መልስ አለን። ኦርቶዶክስ አስተምህሮ ደግሞ ይህ ነው። ጥያቄ ካላችሁ እንቀበላለን። ኮሜንት ላይ ጻፉ። ላይክ እና ሼር ይደረግ። ወንድማችን ጋር ሊደርስ እርዱ። ሜንሽን አድርጉት ወንድማችን ነው ለዚህ ቪዲዮ ላይ። እሺ፣ አመሰግናለሁ። ቃሉ ይሰማል።